በጥሩ ቁመናና ቅርጽ ላይ የሚገኙ ሁለት የህዝብ የስራ መኪናዎች ይዤልህ ቀርቤያለሁ። አንዱ ቢሾፍቱ ባስ ሲሆን አንደኛዋ ስሪኤል ናት። እነዚህን መኪኖች በደንብ ግልጽ አድርጌ እነግርሃለሁ። ቪዲዮውን እስከ መጨረሻው አዳምጥ። ሰላም ጤና ይስጥልን። የተወደዳችሁ የዩስራ ደላላዋ ቤተሰቦች ከልብ የመነጨ ሰላምታችን በያላችሁበት ይድረስ እያልን ሁልጊዜ የሚሸጡ የህዝብ የተለያዩ ተሽከርካሪዎችን ይዞ በመቅረብ የሚታወቀው የእናንተ ፈጣን፣ ቀልጣፋ፣ ታማኝ ቻናል ዛሬም እንደወትሮ መግቢያ ላይ እንደነገርኳችሁ ሁለት የተለያዩ የስራ መኪኖች ይዤላችሁ ቀርቤያለሁ። እነዚህ መኪኖች የት እንደሚታዩ፣ ስንት እንደሚሸጡ ሁለቱንም በደንብ ግልጽ አድርጌ ሙሉ መረጃው ደርሶኛል። የደረሰኝን መረጃ ለእናንተ አካፍላችኋለሁ። እናንተ ቪዲዮን እስከ መጨረሻው መከታተል ብቻና መደወል ነው ከእናንተ የሚጠበቀው። ወደኛ የምትደውሉት ትክክለኛ ገዢ ብቻ እንጂ ደላላና ዝም ብሎ ልብ የሚያደክም ሰው እንዳትደውሉ። ስለ መኪና የማታውቁም ከሆነ ወደኛ እንዳትደውሉ። እኛ ስለ መኪና የሚያውቅ ሰው ብቻ ነው ማስተናገድ የምንፈልገው እላችኋለሁ። ይህን ስላችሁ ደግሞ መኪና መግዛት የምትፈልጉ ስለ መኪና የማታውቁ ሰዎች ካላችሁ የሚያውቅ ቤተሰብ ወይም ጓደኛ ይዛችሁ እንድትመጡ እንጂ እንዳትመጡ ለማለት ፈልገን አይደለም። እንግዲህ ዛሬ ይዤላችሁ የቀረቡት ተሽከርካሪዎች ሁለት ናቸው። አንደኛው ቢሾፍቱ ባስ ሲሆን አንደኛው ፋይፊል ነው። መጀመሪያ ስለዚህ ስለ ቢሾፍቱ ባስ ነገራችሁና ወደ ስርኤሏ እናመራለን። ይህ 2012 ሞዴል ንጹህ ቢሾፍቱ ባስ ሲሆን እነዚህ መኪኖች ከቻይና እቃቸው ገብቶ እኛ አገር ነው የሚገጣጠሙት። ስፔራቸውም እኛ አገር አለ። በደንብ በትንሽ ብር ተገዝተው በጣም ከሚኒባስም ከአባዱላም ከሃይሩፍም በላይ የቀን ገቢ ያላቸው ባሶች ናቸው። እንግዲህ ይህን መኪና ባለቤቱ ስራ መቀየር ፈልጎ ትንሽ እድሜው ከፍ ስላለ መሸጥ ስለፈለገ እንጂ መኪናው ሙሉ ነገሩ የፋብሪካ የሆነ ተሽከርካሪ ነው። ይህ መኪና ሞተር አልፈታም፣ አሁንም አይፈልግም። ዲፈሬንሻን ካምቢዮ ምንም አይነት ነገር ንጹህ የሆነ ተሽከርካሪ ሲሆን ጠርዝ፣ ማዕዘን ንክኪ ፈጽሞ አይታሰብም። በደንብ የሽማግሌ መኪና ነው። በደንብ ተደርጎ በጥንቃቄ የተያዘ ተሽከርካሪ ነው። ከታች ቻንሲማ ንጹህ ነው። ምንም ጥመትም ጨውም ሙሉ ነገሩ ሪል የሆነ 2012 ሞዴል ቢሾፍቱ ተሽከርካሪ ሲሆን ባለቤቱ እንደነገርኳችሁ ትንሽ እድሜው ግፋ ብሎ ስራ መቀየር ስለፈለገ ነው። ይህን 2012 ሞዴል ቢሾፍቱ ንጹህ ባስ 1,700,000 ብር ብቻ ይዞ ለመጣ ሰው ነው እሸጠዋለሁ እያለ ያለው። እንግዲህ ይህን ብሎናል። 1.6 እንደማይሸጥ ነግሮናል። ምናልባት 1,650,000 ብር ከሸጠላችሁ ቀርባችሁ መኪናውን አይታችሁ አስፈትሻችሁ እናንተ እንደምትፈልጉት አይነት ተሽከርካሪ መሆኑን ካረጋገጣችሁ በኋላ ባለቤቱን ተከራክራችሁ መግዛት ትችላላችሁ ማለት ነው። ይህን መኪና እንደዚህ ካልኳችሁ ወደ ሁለተኛ ይዤላችሁ ስለቀረብኩት 1999 ሞዴል ስሪኤል ይዣችሁ እሄዳለሁ። ይቺ 1999 ሞዴል ስሪኤል ከአሁን በፊት ሞተር አንዴ ፕሮፌሽናል በሚባል ሁኔታ በደንብ አድሳለች። አንዴ ሞተር ፕሮፌሽናል በሚባል ሁኔታ በደንብ አድሳለች። በፌዳፕ ምክንያት ቦዲ ቀለም ላስላስ አርጋለች። ጠርዝ ማዕዘን ንክኪ የለውም። ከውስጥ ፋብሪካ ነው። ቦዲ ከውስጥ ፋብሪካ ነው። ቀለም የለውም። ከውስጥ ፋብሪካ ነው። ጠርዝ ማዕዘን ንክኪ የላትም። ሙሉ ነገሯ ቁልጭ እንዳለ ነው። ከታች ቻንሲ ላይ ጨው ምንም መሰንጠቅም ጥመትም መውደቅም የላትም። በጣም ሪል ንጹህ የሆነች ተሽከርካሪ ናት። እንግዲህ ከታች ቻንሲዋ እንደዚህ ንጹህ የሆነች ቦዲዋ ቁልጭ ያለ ቦዲ፣ ሞተር ትንፋሽ የሌላት፣ ዲፈሬንሻን ካምቢው ምንም አይነት የሚረብሽ የሚሰማ ድምፅ የሌላትን ተሽከርካሪ ባለቤቱ 1,900,000 ብር ይዞ ለመጣ ሰው ይህን መኪና መሸጥ እፈልጋለሁ ሲል ለእኛ ተናግሯል። እናንተ አይታችሁ አስፈትሻችሁ ተሽከርካሪው እናንተ እንደምትፈልጉት አይነት ተሽከርካሪ መሆኑን ካረጋገጣችሁ በኋላ ባለቤት ጋር ቀርባችሁ ተደራድራችሁ አስቀንሳችሁ ይህን መኪና የራሳችሁ ማድረግ ትችላላችሁ። እንግዲህ እነዚህ መኪኖች በሰፊው ታክሲ እየሰሩ ያሉ ተሽከርካሪዎች ናቸው። እነዚህን መኪና ገዝታችሁ ወደ ስራ ማስገባት ለምትፈልጉ ሰዎች ጦም ሊያሳድሩ የማይችሉ ተሽከርካሪዎች ናት። ይችን ስሪኤል ሁነኛ ሰው በደንብ መኪና የሚያውቅ ሰው ቀርቦ አይቶ ቢያስፈትሻት በጭራሽ ሊተዋት የማይችል በጣም ጥሩ አቋም ላይ ያላት ተሽከርካሪ ስለሆነች ይገዛታል። እንግዲህ እችን መኪና መግዛት የምትፈልግ ሰው ካለ በ0960 86 86 66 በሚለው ስልክ ቁጥራችን ደውል። ለዛሬ እንደዚህ ሁለት የሚሸጡ የስራ መኪኖች ያዘጋጀውልህ እነዚህን ይመስላሉ። በሌላ የሚሸጥ ተሽከርካሪ እስከምንገናኝ በድጋሚ መላው ዓለም ዳርቻ ያላችሁ የቻናል ላይ ቤተሰቦችና አድማጭ ተመልካቾቼ ሰላማችሁ ይብዛ እያልኩ የዛሬ ቪዲዮን እዚህ ላይ ለማሳጠር ተገደድኩ። ቻው።